ወንድ ልጅ ህይወቴ እንዳያበላሽው በጣም ይፈራል። ለዛ ነው የምትፈልጊውን ነገር ስታደርጊ ግን ክብርሽና ማንነትሽን ላሳጣሽ አይገባም። እሱ መርጠሽ ለምን እዚህ መጣሽ? አንቺ ለካ ናቀሽው። እኔ እኮ ወጣት ነኝ፣ እንደ ጓደኞቼ መሆን እፈልጋለሁ። ቆይ ዳዲ መኪና በመቀማት ነው የሚቀጣን? ወጣ ሄልስትስ እሰኛ መሆንበት ቦታ አንተን ማላይበት። ዝም በይ። ከሌባ ጋር ቆንጆ ሌባ ሆኖ መገኘት ነው ጥፋት ማለት። ሀብታም ስትይ በሰላም እንተዋወቃለን። ምንም ነፃነቴንም ስለነጠቀኝ በጣም ነው የምጠላ። አላውቅም እንደማወራ። እሺ ምን ፈልጋችሁ ነው? ጀስት what do you mean? ይሄ ሁሉ ለብር ነው? ኦኬ how much do you want? ምን? እሺ በሚያግባባን ቋንቋ እናውራ። ኦ ሶሪ። ቆይ ዳዲ መኪና በመቀማት ነው የሚቀጣን? what the hell is this? አንቺ ነሽ ጥፋተኛ። ከዚህ ዱርዬ ጋር ታይት። ኦ ስለሱ ካነሳሽ አይቀር የደበኩትን ልነግረው ነው። I'm tired በጣም። ሀብታም ነኝ አንተን ስላፈቀርኩ ነው ዱርዬ ሆንኩት ልትይው ነው? of course why not? አሁን እሱን ተይና where's the car deal? ያውና ማን ነው? ነይ እና እንለፋ። ያምሻል እንዴ? አይላኪም ያልኩሽ ልጅ እኮ እሱ። እሺ ምን እናድርግ? እኔ እንጃ። I think it's the best choice. ዛሬ ለስራ ጠሯል። አንድ ደህና ሰው እንኳን በዚያ ያልፍ። አንተ ከቤት እንኳን የሚሸጥ ዕቃ እንኳን ይጥፋ። ጀማው አንድ ስራ ሰርተሽ በዛው ትጠፊያለሽ እንዴ? እባክህ ተዋት። እንደ ጀማሪ ሌባ እየተርበተበተች። ዛሬ ደግሞ ምንሽ ነው ወዝሽ? አሪፍ መላ ሰርተሻል መሰለኝ። ቆይ ምንድነው ይሄ? ወረዛ ሂድ እባክህ። it's not your business። ምን? ያውን እንሂድባችሁ። ወይኔ መጡ። አምልጣ። ቶሎ በል እንጂ ምን ነው? ምንድነው? ልቀቁኝ እንጂ I will give you anything please። ምንድነው ከቅድም ጀምሮ የምታወራው? እኔ ምን አውቄ ልባክ? አንቺ ምን ነው የምታወሪው? አላውቅም እንደማወራ። እሺ ምን ፈልጋችሁ ነው? just tell me። ባሚን ይዟታል መሰለኝ። እባክህ ትንሽ አስፈራርቶ ይለቋታል። እኔ ጄሊያት እንዴ? አዎ ሂድ እስኪ። ይኸውልሽ ለዛ ቃልዬ ለሚባለው ልጅ የተበለለውን ብር ካልመለስክ የትም አታመልጠኝም በይውሽ። what do you mean? ይሄ ሁሉ ለብር ነው? okay how much do you want? ምን? እሺ በሚያግባባን ቋንቋ እናውራ። ኦ ሶሪ ማለቴ ይቅርታ። እንዴ ስንት ብር ነው ያለበት? 7000 ብር። እሺ እኔ ልስጣችሁ። እኔ እንደሰጣችሁ ግን ለማንም እንዳትናገሩ። የምን ብር ነው የማየው? ይመች። ቴንክ ዩ በጣም። ጭራሽ ኬፍ ድሮም አልተመቸሽኝም ነበር። ቻው በሉ። ጀማው አንቺ ምን ሆነሽ ነው? ማምለጥ አቅቶሽ ነው እንዴ? ወይስ ስላለብን ብር አታውቂ? እሱን ተውትና እንዴት ለቀቁሽ? እኔ እኮ ነኝ ልጅቷ። አፍንጫቸውን ብያቸው መጣዋ እነዚህ ፈሪዎች። እሺ አሁን በቃ ምሳ እንብላ እንሂድ። ምን ነው አስቀየሙሽ እንዴ? አረ ምንም አላረጉኝም፣ አትጨነቅ። ሂጂ ግቢና እናወራ። አረ አልገባም እባክህ፣ መሄድበት አለ። ባሚ ነይ ተመለሽ። ባልመለስ ምን ሊመጣ? ጭራሽ ምንም እንዳላጠፋ ሰው። ሁሌም ምንም ነገር ባደርግ ለእናንተ ጥፋት ነው። ዝም በይ። ከሌባ ጋር ቆንጆ ሌባ ሆኖ መገኘት ነው ጥፋት ያለው? ከዱርዬ ጋር ጥሩ ዱርዬ ሆኖ መገኘት ነው ጥፋት ያለው? አዎ ጥፋት አይደለም። ዱርዬም ሌባም ከሆነ ሰው ጋር አብሬ መሆኑ እናንተ ያልሰጣችሁኝ ነፃነት ስላገኘ። አሁንም ምንም ነፃነት የሚባል ነገር የለሽም። ከእንግዲህ እኔ ሳልፈቅድልሽ ወዴትም እንዳትወጪ። ደስታዬንም ነፃነቴንም ስለነጠቀኝ በጣም ነው የምጠላ። እንዴ ምን ብሎሽ ነው? ምንም ነገር ማውራት አልፈልግም። ሶ ፕሊዝ ሊቭ ሚ አሎን። እንዴት ናችሁ? ቃልዬ አንዴ ላናግርህ። ምንድነው? በሰላም ነው? እንተዋወቃለን? እኔ አውቃለሁ፣ የባሚ እህት ነኝ። ምን? እንዳንቺ አይነት እህት እያላት ነው የምትሰርቀው? ስለሱ ላወራህ ነው የመጣሁት። ባሚ የሆነ ነገር ዋሽታለች። ምንድነው? እንደምታስበው ሌባም ዱርዬም አይደለች። አንተን ወዳ ደስተኛ ስላደረጋችኋት እንጂ የሀብታም ልጅ ነች። ማለት ሀብታም ስትይ? እሱን ራሷ ታስረዳሃለች። ዛሬ ቀጠሮ ነበራችሁ መሰለኝ። አዎ የሆነ ነገር አለኝ ብለኝ ነበር። እውነቱን ልትነግረኝ ነበር መሰለኝ። ወንድማችን በጣም አይለኝ እና ራሱን ነገር እንዳታደርግ ሄደህ ልታያት ትችላለህ? አዎ በደንብ እችላለሁ። እንሂድ። አንቺ አሳይኝ ቦታው።
ምን ትሰራለሽ እዚህ? ሲል አምላክ I'm going to go። ሲል አምላክ? እሱን ታዩ ነው። ወዴት ነው የምትሄጂው? ደስተኛ መሆንበት ቦታ፣ አንተን ማላይበት። ቆይ ይሄን ያህል ምን ባረግሽ ነው እንደዚህ ጠላሽ? ምክንያት የሌለው ጥላቸው የለም እና ምክንያታዊ ሆኜ እጠላሃለሁ። አንቺ እንዳልሽው እኔም ምክንያታዊ ሆኜ እከታተልሻለሁ። እኔ እኮ ትልቅ ልጅ ነኝ። የምፈልገው ነገር ሳርግ አንተን ማስፈቀድ አይጠበቅብኝም። የምትፈልጊውን ነገር ስታደርጊ ግን ክብርሽና ማንነትሽን ላሳጣሽ አይገባም። What do you mean? ስለምን ክብርና ማንነት ነው የምታወራው? ይኸውልሽ ባል እናታችን ስጠፋ ያስቀመጠችልን ደብዳቤ ነበር። ብዙ ኃላፊነት ሰጥታኝ ነው የሄደችው። የምታገኙ ሰው በሙሉ የሚጎዳሽ ይመስለኛል። ሴትነትሽን ይጠቀሙበታል ብዬ እፈራለሁ። አንቺ የሆነ ነገር ብትሆኚ ራሴን ይቅር አልለውም። ስለዚህ ተረጂ። ወንድሜ እኔ እኮ ወጣት ነኝ። እንደ ጓደኞቼ መሆን እፈልጋለሁ። እኔም እኮ እሱን ሳላስብ ቀርቼ አይደለም። ግን ቢያንስ እነዚህ ዱርዮች ጋር አትሂጂ። ባሚ ደህና ናችሁ? አንቺ ለካ ናቀሽም። እንዴት ማለት? እህትሽ ሁሉንም ነገር ነግረናለች። ምንም ማስመሰል አያስፈልግም። እሱ መርጠሽ ለምን እዚህ መጣሽ? ወንድሜ አይደል? በእኔ ጉዳይ በጣም ነው የሚፈራው። ምንድን ነው የሚያስፈራው? እናቴ እኔን የሚጠብቅ አደራ ብለዋለች እና የእናቴን ቃል ለመጠበቅ እኔን ይቆጣጠረኛል። እንደዚህ አንቺን በመቆጣጠር የሚቀይርሽ ይመስለዋል? ፍርሃቱ ነው። አንድ ነገር ቢሆን በጣም ይጎዳል። የእናንተን ውሎና ባህሪ ስለሚያውቅ ነው የሚፈራው። ማለት እንዴት ነው የሚሄድ? ሌባ እንደሆናችሁ ማንም ሰው ነው የሚያውቀው እና ወንድ ልጅ ህይወቴ እንዳያበላሸው በጣም ይፈራል። ለዛ ነው። አሁን ለመጣሽ አይ ሚስ ዩ። ሌባ እኮ ነኝ። አይ ነው፣ ግን ከኔ ጋር ከሆንክ ሁሉም ነገር ይቀየራል። መቀየር ካልቻልኩስ? እስክትቀየር እጠብቃለሁ። እንደዛ ከሆነ እኔም ለመቀየር እሞክራለሁ። ደስ ይለኛል። እንሂድ። እንደሚበላ ዕቃ ቢኒያም ከአሁን በኋላ እሺ በቃ